ኢማጂን ዶክተር ሆናችሁ ኢመርጀንሲ ሩም ላይ ሰደንሊ ፔሸንት መጥቶ ከአንድ ገጠራማ አካባቢ እና በጣም አንዚየስ የሆነ እግሩን አብጦ ምናምን ስዊቲንግ ሆኖ ቢመጣና ቤተሰቦቹ ከሰዓታት በፊት እባብ ነድፎት ነበር ቢሏችሁ እንደ ስቱደንት መጀመሪያ ጊዜ የምታስቡት ምን አይነት እባብ ነው የነደፈው፣ ምን አይነት አንቲቬነም ልስጠው፣ ምን መድኃኒት ልስጠው ሊሆን ይችላል። ግን እንደ ኢመርጀንሲ ሜዲሲን ስታርት ምን ማድረግና ማንሳት ያለብን ኩዌስችን ሌላ ነው። ኢንሳይድ ኦፍ ዘ ቦዲ ምን እየተካሄደ ነው የሚለውን ነው ማወቅ ያለብን። እና ቱዴይ ዊል አንደርስታንድ ስኔክ ባይት ኮንሰፕቹዋሊ እና ሚሞራይዝ ለማድረግ እንደዚሁም ደግሞ ፓቶፊዚዮሎጂን አንደርስታንድ ለማድረግ እንሞክራለን። ስኔክ ቬነም ወይም የስኔክ መርዝ የእባብ መርዝ የምንለው አንድ ሲንግል ኬሚካል አይደለም። የተለያዩ ኮምፕሌክስ የሆኑ ኬሚካሎች ሚክስቸር ነው። የኤንዛይሞች፣ ፕሮቲኖች፣ ከዛ ደግሞ የቶክሲኖች። ስለዚህ መርዙ ከብዙ ነገሮች አንድ ላይ የተሰራ ነው እና ዲፈረንት የተለያዩ ስኔኮች ደግሞ የተለያየ ቶክሲኖች አላቸው እና ዶሚናንት የሚሆነው የተለያየ ይሆናል እና ቬነም የምንለው ልክ የተለያዩ ኦርጋኖችን ታርጌት ያደረገ ልክ እንደ መሳሪያ ነገር ነው የእባቡ መርዝ እና አንዳንድ ጊዜ ነርቨስ ሲስተምን አፌክት ያደርጋል፣ ብለድ ቨዝሎችን አፌክት ያደርጋል፣ ከዛ ደግሞ ቲሹና መስሎችን አፌክት ያደርግ አለ። ስለዚህ ዲፔንዲንግ ኦን የትኛው ሲስተም ላይ አፌክት እንዳደረገ ፔሸንቶችም የተለያየ ሲምፕተሞችን ዴቨሎፕ ያደርጋሉ። ፈርስት የምናየው ኒውሮቶክሲክ ኢንቨኖሜሽን ነው። ኒውሮቶክሲክ ቬነም የምንላቸው ብዙ ጊዜ እንደ ኮብራ፣ ክሬትስ፣ ማምባስ የተባሉ የእባብ ዝርያዎች ላይ ነው የሚታየው፣ የስኔክ ዝርያዎች ላይ እና እነዚህ ስኔኮች አታክ የሚያደርጉት በነርቨስ ሲስተም እና በመስል መካከል ያለውን ኮሚኒኬሽን ነው። ስለዚህ ኖርማሊ እንደምታውቁት መልእክት ከብሬን ይመጣል፣ ከዛ ወደ ነርቫችን ይሄዳል፣ ከዛ ወደ መስል፣ ከዛ መስል ደግሞ ኮንትራክት እንዲያደርግ ያደርጋል እና እነዚህ ቬነማቸው የእነዚህ መርዝ ምንድን ነው የሚያደርገው? ኒውሮቶክሲኖቹ ኒውሮመስል ኮሚኒኬሽኑን ብሎክ ያደርገዋል እና ፓራላይሲስ ያመጣል እና የሚታዩ ሲምፕተሞች ደግሞ መጀመሪያ የሚመጡት በጣም ከስሞል መስሎች ነው እና መጀመሪያ ቶሲስ ይፈጠራል። ስለዚህ አፐር አይሊድ ፔሸንቱ የአፐር አይሊዱን ክሎዝድ ማድረግ ይከብደዋል፣ አይኑን መዝጋት። ከዛ በኋላ ደግሞ ስለርድ ስፒች ይኖራል። ከአይኑ በኋላ ደግሞ ይሄ ኤርዌ አካባቢዎቹ መስሎቹ ዊክ መሆን ይጀምራሉ። ክራኒያል ነርቭ ኤርዌ ኢነርቬት የሚያደርጉት ብሎክድ እየሆኑ ስለሚመጡ ማለት። ስለዚህ ስለርድ የሆነ ስፒች ይኖረዋል፣ ዲፊካልቲ ኦፍ ስዋሎዊንግ ይኖረዋል፣ ድሮሊንግ ይኖረዋል፣ ከዛ ዊክነስ ይኖረዋል። ከዛ ይሄ የስፒኪንግ ምናምን ኤርዌ አካባቢ ያሉ መስሎች እየደከሙ ይመጡና ከዛ ደግሞ ቀጥሎ የሚደክመው መስል ሪስፓራቶሪ ነው እና ፔሸንቱ ምን ያጋጠማል? ሪስፓራቶሪ ፓራላይሲስ ያመጣል ማለት ነው። እና በዚህ በኒውሮቶክሲክ ኢንቨኖሜሽን ጊዜ በጣም እንደ ዴንጀር የሚታየው ሪስፓራቶሪ ፌለር ነው። ምክንያቱም ዲያፍራም መስራት ስለሚያቆም ማለት ነው። ስለዚህ ሁልጊዜ ቶሲስ ስታዩ ዊክ የሆነ ብሪዚንግ፣ ድሮሊንግ፣ ዊክ የሆነ ቮይስ በምታዩበት ጊዜ ኒውሮቶክሲክ ስኔክ እንደሆነ ማሰብ ነው እና ስፔሻሊ ኮብራይን ክሬትስ ሲሆኑ የመጀመሪያው እንዳየነው ነርቨስ ሲስተምን አፌክት የሚያደርጉ ቬነሞች ወይም የእባቡ መርዝ ታይፖች ናቸው። ኔክስት ማወቅ ያለብን ደግሞ ሄሞቶክሲክ ኢንቨኖሜሽን ናቸው። እነዚህ ደግሞ ሄማቶሎጂን አፌክት የሚያደርጉ ናቸው እና እነዚህን አፌክት የሚያደርጉ ታፒካል የስኔክ ዝርያዎች ቫይፐርስ ይባላሉ እና እነዚህ ስኔኮች አታክ የሚያደርጉት ብለድ ቨዝልን፣ ፕላትሌትን ኤንድ ክሎቲንግ ፋክተር ነው እና ኮንሰፕሻሊ ብለድ ሎስስ ክሎቲንግ ፋክተር ወይም ደግሞ ኮጉሌሽን ፕሮሰስን ያጣል እና ደም እንደምታውቁት የመርጋት ፖቴንሻል አለው እና በኖርማል ፊዚዮሎጂ ላይ ብሊዲንግ በሚከሰትበት ጊዜ ክሎት ፎርም ያደርጋል ወይም ይረጋል እና ያ ደግሞ ብሊዲንግን ስቶፕ ያደርጋል። ወይም የሆነ ቦታውን ደም ቢፈስ የሆነ ቦታ እጃችሁ ነው የሆነ ቦታ ብትቆረጡ እና ደም መፍሰስ ቢጀምር ደሙ መፍሰስ የሚቆመው ክሎት አድርጎ ነው፣ ረክቶ ነው። ነገር ግን ይህንን ኖርማል ፊዚዮሎጂን ነው የሚያዛባው ማለት ነው ሄማቶቶክሲክ የሚባሉት። ስለዚህ ቬነሙ ያደርጋል ይህንን ክሎቲንግ ኢፌክቱን ያዛባውና አንኮንትሮልድ የሆነ መቆጣጠር የማንችለው ብሊዲንግ እንዲኖር ያደርጋል እና ሲምፕተሞቹም የሚታዩት መጀመሪያ ጋማ አካባቢ፣ ድድ አካባቢ መድማት፣ ሄማቹሪያ እና ደም የተቀላቀለው ሽንት፣ ጂአይ ብሊዲንግ ይኖራል እና ብሩሲንግ የሆነ ብዙ ቦታዎች ላይ ይሄ ብሩስ አይነት። ከዛ ደግሞ ደም ስለሚፈሰው ያ ሰው ሾክ ውስጥ ይገባል ማለት። ስለዚህ ብዙ ጊዜ ማወቅ ያለብን እዚህ ጋር ኢንተርናል ብሊዲንግ ሊፈጠር ይችላል እና ኦቪየስ የሆነ ኤክስተርናል ብሊዲንግ ሳይኖር ግን በውስጥ በኩል ደም ሊፈሰው ይችላል፣ ምክንያቱም ክሎቲንግ ካስኬዶቹ ተዛብተዋል። ቀጣዮቹ ደግሞ ሳይቶቶክሲክ ኢንቨኖሜሽን የሚባሉ ናቸው። እነዚህ ደግሞ ብዙ ጊዜ ቬነሞቹ ቲሹን እዛ አካባቢ የስኔኩ ባይት ያደረገበት አካባቢ ያለውን ቲሹን አፌክት የሚያደርጉት። ለምሳሌ
ፉፋደርስ የሚባሉ እንደዚሁም ደግሞ ሰም ቫይፐር ታይፖች አሉ። እነዚህ ክላሲክ እንደ ኤግዛምፕል የምንጠቀማቸው ናቸውና ኢፌክታቸው ቬነሙ ዳይጀስት ያደርጋል። ቲሹ እዛ አካባቢ የተበላውን ቲሹ ዳይጀስት ያደርገዋል። ለምሳሌ ያ ሰው እግሩን ከተነደፈ እግሩ ጋር ነው ኢፌክቱ የሚመጣው፣ እጁን ከተነደፈ እጁ ጋር። ስለዚህ ያ የተነደፈበት አካባቢ በጣም ሲቪር ፔን ይኖረዋል፣ ስዌሊንግ ይኖራል። ከዛ ብሊስተሪንግ የትናንሽ ያበጡ ውሃ የያዙ ነገሮች ይኖራል። ከዛ ደግሞ ኒክሮሲስ፣ ያ ቲሹ ሊሞት ይችላል፣ ኒክሮሲስ ያደርጋል። እና በዚህ ሰዓት እንደ ኮምፕሊኬሽን የሚፈራው አንደኛ ስዌሊንጉ እብጠቱ በጣም ሲቪር በሚሆንበት ጊዜ ብለድ ሰፕላይ ይቀንሳል እና ኮምፓርትመንት ሲንድረም የምንለው እዛ አካባቢ ሊከሰት ይችላል። እና ብዙ ጊዜ ራፒድሊ የሆነ ፕሮግሬሲቭ የሆነ ስዌሊንግ በሚኖርበት ጊዜ ሲቪሪቲውን ያሳየናል። እንደ ፈርስት ኤድ ኮንሰፕት ማወቅ ያለብን ቬነሙ ወይም የእባቡ መርዝ ስፕሪድ ይሄ ፍጥነቱን ወደ ሰውነት የመዛባት ፍጥነቱን የሚጨምረው አንደኛ መስላችን እንቅስቃሴ ሲያደርግ ነው። ከዛ ደግሞ ሃርት ሬት በጣም የልብ ምት እየጨመረ መሄድ ከሆነ ፓኒክ ውስጥ ፔሸንቱ ከገባ። ስለዚህ ፈርስት ኤድ የምናደርገው ዋና አላማችን ያ ቬነም ወይም ያ መርዝ ስፕሪዱን ወደ ሌላ ቦታ የመሰራጨት መጠኑን መቀነስ አለብን። ስለዚህ ምን ማድረግ አለብን? አንደኛ ፔሸንቱን ማረጋጋት፣ ክላም ማድረግ አለብን። ሁሉም ሰው እባብ ከነደፈ ሁሉም እባብ መርዛማ ነው ማለት ላይቻል ይችላል። ስለዚህ ያንን በማስረዳት ፔሸንቱን ማረጋጋት አለብን። ቀጣይ ደግሞ ኢሞባላይዝ ሊምፕ ነው ማድረግ ያለብን። አፌክትድ የሆነው የተነከሰውን ቦታ አለማንቀሳቀስና ኢሞባላይዝ ማድረግ በባንዴጅ አድርገን እንዳይንቀሳቀስ እናደርጋለን። ከዛ ደግሞ ፔሸንቱን ሴፍሊ ትራንስፖርት ማድረግ። እነዚህ ዋነኛዎቹ ናቸው። ሌላ ደግሞ ማድረግ የሌለብን የተነከሰበት ወይም ባይት የተደረገበት ቦታ ላይ ከት አለማድረግ፣ ሳክ አለማድረግ፣ አይስ አለማድረግ፣ እንደዚሁም ደግሞ ቶርኒኬት ማድረግ የለብንም እና እነዚህ ነገሮች በሙሉ ኢንጀሪ የሚያብዙ ናቸው። ቶርኒኬት ካደረግን እዛ አካባቢ ስዋሎዊንግ እብጠት ይፈጥራል ምናምንና ቶርኒኬቱን ስለቀው ገሾፍ ቬነሙ ወደ ሙሉ ሰውነቱ በድንገት ነው የሚሰራጨው እና ቶርኒኬት አያስፈልግም፣ አይስ አያስፈልግም፣ ያንን ቦታ ከት ማድረግ አያስፈልግም፣ ሳክ ማድረግ አያስፈልግም። ኢመርጀንሲ አፕሮች ቱ ስኔክ ባይትን ስናይ እንደ ኢመርጀንሲ ፊዚሻን ነው ማሰብ ያለብን እና ፎከስ ማድረግ ያለብን ስለ ባይቱ ብቻ መሆን የለበትም። ሁልጊዜ አስክ ማድረግ ያለብን ጥያቄዎች አሉ። የትኛው ቦዲ ሲስተም ነው ፌል እያደረገ ያለው? ስለዚህ ኤርዌይ፣ ብሪዚንግ፣ ሰርኩሌሽን ኤቢሲ ሜትድን ሁሌም ማስታወስ አለብን። ስለዚህ ፔሸንቱ ኤርዌይ ላይ ፕሮቴክት ማድረግ ይችላል ወይ? ብሪዚንግ ሬስፓይሬሽኑ አዲኩዌት ነው ወይ? ሰርኩሌሽን ውስጥ ኢዝ ፔሸንት ኢዝ ኢን ሾክ የሚለውን መመለስ አለብን ማለት። ስለዚህ መጀመሪያ ትሪት ማድረግ ያለብን ላይፍ ትሬትኒንግ ፕሮብሌሞችን ነው። ከዛ በኋላ ነው አይደንቲፋይ የምናደርገው ኤግዛክት ስኔክ የትኛው ስኔክ ነው የበላው ምናምን ሌሎች ኮስቲኖች መጠየቅ የምንጀምረው ፈርስት የእሱን የፔሸንቱን ላይፍ ትሬትኒንግ ኮንዲሽኖችን ሶልቭ ካደረግን በኋላ ነው። ለስኔክ ባይት ትሪትመንት ላይ ከሚሰጡ ነገሮች አንደኛው እና ዋነኛው አንቲቬነም ነው፣ ኮርስቶን ነው እና ኮንሰፕቹዋሊ አንቲቦዲ ቴራፒ ነው እና ኒውትራላይዝ ለማድረግ ነው የቬነሙን ቶክሲን የተሰራው እና አንቲቬነም ኢሚኖግሎቢል አለው እና እነዚህ ኢሚኖግሎቢሎች ደግሞ ባይንድ ያደርጋሉ ከቬነሙ ሞለኪውሎች ጋር እና ፕሪቬንት ያደርጋሉ ቬነሙ ሌሎች ቲሾችን፣ ብለዶች፣ ነርቮችን አታክ እንዳያደርግ ባይንድ ያደርጉትና ፕሪቬንት ያደርጋሉ። ልክ እነዚህ አንቲቬነም መድኃኒቱን እንደ ስፖንጅ አስቡትና ቬነሙን ሌሎች ቲሾችን አፌክት ከማድረጉ በፊት የሚሰበስብ ነገር አይነት አስቡት እና ኢንዲኬሽኑ ብዙ ጊዜ ፕሮግሬሲቭ የሆነ ሎካል ኢንጁሪ ካለ እዛ ሎካሉ ላይ ፔኑ እየበዛ ቅድም ብለናል ሎካል ሳይቶቶክሲክ ኢፌክት ያላቸው ቬነሞች አሉ። ስለዚህ ያ ፔኑ እየበዛ ከሄደ ስዌሊንግ ካለ ኢኪሞሲስ ካለ እናስባለን እና ደግሞ ሲስተሚክ ሳይን ካለ እንደ ሃይፖቴንሽን፣ ታኪካርዲያ፣ አልተርድ ሜንታል ስታተስ ካለ እንደዚሁም ሄማቶሎጂክ አብኖርማሊቲ ካለ ፕላትሌት ካውንት ከወረደብን ፕሮሎንግድ የሆነ ፒቲ ካለ ፋይብሮኒጂን ዲክሪዝ ካረገ ኮጉሌሽን ዲስኦርደር ካጋጠመን እንደዚሁም ደግሞ ኒውሮቶክሲክ ፊቸሮች ብለናል ቅድም እነ ቶሲስ፣ ሬስፓራቶሪ ዊክነስ። ስለዚህ እነዚህ ሁሉ ሀፕን እስከሚያደርጉ አይደለም የምንጠብቀው ማለት አንቲቬነም እንሰጣለን ፕሮግሬሽን የሆነ ኢቪደንት ካየን ለእነዚህ ሳይን ሲምፕተሞች እና አንቲቬነምም ብዙ ጊዜ የሚሰጠው ኦልዌይስ አይቪ ነው በኢንትራመስኩላር በዲጂት አይሰጥም እና ፕሪፓሬሽኑ ደግሞ ዳሊዩት አድርገን ነው ከክሪስታሎይድ ጋር እና ኢንፊውዝ እናደርጋለን ኦቨር 1 አወር እና ኢኒሻል ኮንትሮል አለው ስቶፕ ለማድረግ ፕሮግሬሽኑን ሎካል ሲስተሚክ ሳይኖቹም ስቶፕ ለማድረግ ከዛ ሜንቴናንስ ዶዝ አለው
ኢንፊውዥን ሳይት ሞኒተር ማድረግ አለብን። ቫይታል ሳይንን ሞኒተር ማድረግ አለብን። ከዛ በኋላ ደግሞ ሜዥር እናደርጋለን። አሁን ሊምፑን ያበጠውን ሊምፕ ሰርከምስታንስ እየለካ ነው ከባይት ከተደረገው ቢሎ በታች እየለካን ሜዥር ማድረግ አለብን። አለርጂክ ሪያክሽን ካለ አናፊላክሲስ፣ ሴረም ሲክነስ ካለ ቼክ ማድረግ አለብን። እንደዚሁም ደግሞ ሪከረንስ ኦፍ ዘ ሲምፕተምስ ካለ እነሱንም ቼክ ማድረግ አለብን። አንቲቨንም ቤስት ነው ለጓጉሎፓቲ። ነገር ግን አክቲቭ የሆነ ብሊዲንግ ፐርሲስት ካደረገ ይሄ ብለድ ኮምፕሊመንተሪ ፕሌስመንቶቹን እነ ፕላትሌቶቹን መስጠትን ማሰብ አለብን። ለዚሁም ደግሞ ኮምፓርትመንት ሲንድረም ሊኖር ይችላል። ፋሺዮቶሚ ኮንትሮቨርሻል ነው እና ፕራዮሪታይዝ ማድረግ አለብን። መጀመሪያ አንቲቬነምን እና ኢንፌክሽን ካለ ደግሞ ክሊን ደውንድ ማድረግ አለብን። ካልቸር ካስፈለገ ማድረግ አለብን። አንቲባዮቲክ መስጠት አለብን። ቴታነስ ደግሞ ፕሮፋይላክሲስ መስጠት አለብን። ለዚህም ደግሞ ስቴሮይድ ብዙ ጊዜ ኖት ኢፌክቲቭ ነው እና አውትካሙን ወርሳል ሊያደርገው ይችላል። እንደ ኮንሰፕት ስለ አንቲቬነም የደረሰውን ቲሹ ኒክሮሲስ ሪቨርስ አያደርገውም። ምንድነው የሚጠቅመው? ፈርዘር ዳሜጅ እንዳይኖር ነው ፕሪቨንት የሚያደርገው እና ታይሚንጉ ክሪቲካል ነው አንቲቨነሙ የሚሰጥበት እና ኒውትራላይዝ ነው የሚያደርገው። የሪቨርሳብል ኢንጁሪ ከመከሰቱ በፊት ቬነሙን ኒውትራላይዝ የሚያደርግ ነው። ስለዚህ አንቲቬነም ላይ አንደኛ አይቪ አድሚኒስትሬሽን መሆኑን ማወቅ አለብን፣ ኒውትራላይዝ ቬነም እንደሚያደርግ እና ፕሮግሬሽኑን ይሄ ሎካል ሲስተሚክ እንደዚሁም ላብ ቼንጂንግ ፕሮግሬሽኖችን ትሪት እንደሚያደርግ እና ኢኒሻል ኮንትሮል ፈርስት አለው። ከዛ ደግሞ ሜንቴናንስ ይደረጋል ማለት ነው። ፎሎ አፕ የምናደርገው እንደዚህም ደግሞ ዲስቻርጅ የምናደርገው ሁሉም ፔሸንት በስኔክ ባይት ተጠርጥሮ የገባ ማንኛውንም ፔሸንት ኦብዘርቭ ማድረግ አለብን ከ6 እስከ 8 አወር እና ዲስቻርጅ እናደርገዋለን። ድራይ ባይት ከሆነ አፍተር ኦብዘርቬሽን እና የሆነ ችግር ካለ ሪተርን እንዲያደርግ ነገር ነው። ለዚህም ደግሞ አድሚት እናደርጋለን ሲቪር ባይት ካለ። ከዛ ደግሞ አንቲቬነም ሪሲቭ ያደረጉትን አይሲዩ አድሚት እናደርጋለን። ሄሎ ጋይስ ሜድፍሌክሶች ነን። ቴሌግራም ቻናላችንን ጆይን አድርጉ። በቻናሉ ላይ ከፕሪሜድ እስከ ኢንተርንሺፕ ፋይሎች፣ ፒፒቲዎች፣ ሀይልድ ኖቶች እንደዚሁም ቪዲዮዎች፣ ፕሪቪየስ ይር ኤግዛም እንደዚሁም ደግሞ ኤግዛም ቲፖችን ታገኙበታላችሁ። ይጠቅማችኋል። ጆይን ለማድረግ ከታች ዲስክሪፕሽን ላይ ሊንክ ይቀመጥላችኋል። እንደዚሁም ስልክ ቁጥር ያለ ደውሉ፣ ታገኙናላችሁ። እንደዚሁም በዚህ የዩቲዩብ ቻናላችን ትምህርታዊ የሆኑ ከፕሪሜድ ጀምሮ ቪዲዮዎችና ትምህርቶችን እናስቀምጥላችኋለን። ጆይን አድርጉ፣ ሰብስክራይብ ያድርጉ፣ እንደዚሁም የደውል ምልክቷን ይጫኑ።